ጦርነት ወይስ ሰላም? ድንበሮች ላይ አዲስ ስጋት ማንዣበብ ጀምሯል። በትግራይ በአፋርና በአማራ አዋሳኝ ቦታዎች ተጨማሪ ሰራዊት የተጠጋው የምሽግ ግንባታዎች ይጠናከሩ ነው። የፌዴራሉ መንግስት በጀት መላኩን ባላቋረጠበት ሁኔታ መሬት ላይ ያለው የወታደራዊ ዝግጅትና የጦርነት ከበሮ ምት ወዲያ ማዶ ሌላ ስሌት አለ ወይ የሚያስብል ሆኗል። በሌላ በኩል የትግራይ ሰራዊት አመራር ገብረ ጻድቃን ከተለያዩ ወገኖች ጋር የተመሰረተው የፖለቲካና የወታደራዊ ጥምረት ወደ አዲስ ምዕራፍ መሸጋገሩን አስታውቀዋል። ይህ በእንዲህ እንዳለ የሀገሪቱ የፖለቲካ ትኩሳት ማዕከል የሆነችው አዲስ አበባ የባለቤትነት ጉዳይ እንደገና ተነስቷል። አክቲቪስት ጸጋዬ ረጋሳ ከተማዋ በኦሮሚያ ስር መጠቃለል አለባት ሲሉ ያቀረቡት ሀሳብ የበርካቶችን ትኩረትስ እንዴት ሳበው? እነኚህን አነጋጋሪና የፍልሚያ ነጥቦች በፈጠነ ሚዲያ ይዘንላችሁ ቀርበናል። ሰላም ጤና ይስጥልን። የፈጠነ ሚዲያ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የፌዴራል መንግስትና ህወሓት በድንበሮች አካባቢ የሚያደርጉት ወታደራዊ እንቅስቃሴና የኃይል ንቅናቄ ዳግም ወደ ከፋ ግጭት ሊመለስ ይችላል የሚል ስጋት ማንዣበቡን የአውሮፓ የሰላም ተቋምና የአካባቢው የአይን ምስክሮች ገልጸዋል። እንደ ዘገባዎቹና የአይን ምስክሮች ገለጻ ሁለቱ ወገኖች በተለይም በምዕራብ ትግራይ በአፋርና በአማራ አዋሳኝ የአስተላለፍ ወሰኖች ላይ ተጨማሪ ሰራዊት በማስጠጋትና ምሽጎችን በማጠናከር ላይ ይገኛሉ። ይህም በአካባቢው ላይ የነበረውን ስጋትና ስጋታዊ ውጥረት ወደ አዲስ የጦርነት ስጋት ደረጃ አድርሶታል። በሌላ በኩል ህወሓት በወርሃ ሚያዝያ የጊዜያዊ አስተዳደሩን መዋቅር በተጣጠፈበት ወቅት ከግንቦት ወር ጀምሮ ለክልሉ ሰራተኞች ደሞዝ መክፈል እንደማይቻል አሳውቆ የነበረ ቢሆንም የፌዴራሉ መንግስት ግን የትግራይ ክልል የመንግስት ሰራተኞችን ደሞዝ እንዲሁም የትምህርት፣ የጤናና የግብርና ዘርፍ በጀቶችን ሳያቋርጥ በመላክ ላይ ይገኛል። ይህ እርምጃ የህዝቡን እንግልት ለመቀነስ የተደረገ በጎ አካሄድ እንደሆነ ቢታመንም በአንጻሩ የሚታየው የወታደራዊ ዝግጅትና የጦርነት ከበሮ ምት ከሁኔታው ጋር የሚቃረንና ወዲያ ማዶ ሌላ ስሌት እንዳለ የሚያሳይ ይሆናል። በአሁኑ ወቅት ትልቁ አሳሳቢ ጉዳይ በራያና አዋሳኝ ግንባሮች አካባቢ የሚታየው እንቅስቃሴ ተስፋፍቶ ወደ ግጭት ከተቀየረ ቀደም ሲል የተከሰቱት የቋሚ መሰረተ ልማቶች መቋረጥ፣ የአገልግሎት መደናቀፍና ህዝባዊ እንግልት ዳግም እንዳይመለሱ ነው። ይህ ቀውስ በክልሉ ወሰን ብቻ የሚወሰን ሳይሆን መላውን ጎረቤት አካባቢዎች የሚነካ በመሆኑ ጉዳዩ ወደማይመለስ ጥፋት ሳያመራ ከጦርነት ፉከራ ይልቅ በእውነተኛ የሰላም ንግግር እንዲቋጭ ከየአቅጣጫው ጥሪዎች በመቅረብ ላይ ናቸው። ቀጣይ መረጃችንን እንደሚከተለው በትግራይ ክልልና በፌዴራል መንግስት መካከል ያለው ውጥረት ባልበረደበትና የፕሪቶሪያው የሰላም ስምምነት አፈጻጸም ላይ ጥያቄዎች በበረቱበት በዚህ ወቅት የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ከተለያዩ አካላት ጋር የተመሰረተው የፖለቲካና የወታደራዊ ጥምረት ወደ አዲስና ከፍተኛ የትግል ምዕራፍ መሸጋገሩን አስታወቁ። አመራሩ እንዳሉት ከሆነ የፌዴራሉ መንግስት በህዝቦች መካከል ልዩነት በመፍጠርና የፖለቲካ ውጥረት በማንገስ ስልጣኑን ለማስቀጠል ያደረገው ጥረት ፍሬ አላፈራም። ይልቁንም የጋራ ስጋት አለብን የሚሉ የተለያዩ የኢትዮጵያ ብሔሮችና የፖለቲካ ኃይሎች እጃቸውን ማጣመር መጀመራቸውንና ይህም ትብብር በአሁኑ ሰዓት ወደ ተጠናከረ ወታደራዊና ፖለቲካዊ ደረጃ መሸጋገሩን ጠቁመዋል። ታጋይ ገብረ ጻድቃን አክለው እንደገለጹት የፌዴራል መንግስት ሰራዊት በትግራይ ክልል ላይ አዲስ ወታደራዊ እንቅስቃሴና ዝግጅት እያደረገ ይገኛል። ይህንን ሊሰነዘር የሚችል አዲስ ጥቃት ለመመከትና የትግራይን ህዝብ ህልውና ለማስጠበቅ የትግራይ ሰራዊትና የክልሉ ህዝብ በሙሉ ዝግጁነት ላይ እንደሚገኙ ተናግረዋል። በህይወት የመኖርና ህልውናን የማስጠበቅ ጉዳይ ድርድር ያለውም ሊያጠፋ ከመጣ አካል ጋር የሚደረግን ጥቃት ለመመከት ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት አመራሩ የጋራ ስጋት የሆነውን አካል ለማስወገድ ከተለያዩ ኃይሎች ጋር የሚደረገው ትብብር በቀጣይም ይበልጥ ተጠናክሮ እንደሚቀጥል አብራርተዋል።